የዶናልድ ትራምፕ ቀነ ገደብ ጫፍ በደረሰበት ቅጽበት ደግሞ ከወደ ፓኪስታን የቀረበው የአማራጭ ሀሳብ አዲስ ክስተት ሆኗል። አሜሪካም ይሁን ኢራን ይህ የተኩስ አቁም እቅድ ከፓኪስታን በኩል እንደደረሳቸው የገለጹ ሲሆን ይህንን ዘገባ እስካጠናቀርንበት ጊዜ ድረስ የሰጡትን ምላሽ በተመለከተ የተባለ ነገር የለም። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ በአሜሪካና በኢራን መካከል እየተካሄደ ያለው ወታደራዊ ፍጥጫም ወደ ከፋ ሁኔታ እንዳያመራም ለሁለት ሳምንታት የሚቆይ የተኩስ አቁምና የእርቅ ጥያቄ ነው ያቀረቡት። ጠቅላይ ሚኒስትሩ ለአሜሪካው ፕሬዚደንት ዶናልድ ትራምፕ በጻፉት ደብዳቤም ትራምፕ ለኢራን የሰጡት የጊዜ ገደብ ለተጨማሪ 2 ሳምንታት እንዲራዘም ተማጽኗል። ይህ የፓኪስታን ጥያቄ የመጣው ደግሞ ፕሬዚደንት ትራምፕ ኢራን ስትራቴጂካዊ የሆነውን የሆርሙዝ ወሽመጥን ካልከፈተች ዛሬ ሌሊት በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ጥቃቶችን እንደሚሰነዝሩ አጸያፊ ቃላትን ጭምር በመጠቀም ካስጠነቀቁ በኋላ ነው። ጠቅላይ ሚኒስትር ሻሪፍ የዲፕሎማሲው ሂደት ውጤት እንዲያመጣ በማሰብ ፕሬዚደንቱ የጊዜ ገደቡን እንዲያራዝሙት፣ የኢራን ወንድሞች ደግሞ እንደ በጎ ፈቃድ ምልክት መጡን ለ2 ሳምንታት ክፍት እንዲያደርጉ ነው ጥሪ ያቀረቡት። ይህ በእንዲህ እንዳለ በጸጥታው ምክር ቤት ሆርሙዝን ለማስከፈት የቀረበውን የውሳኔ ሀሳብ ሩሲያና ቻይና ከኢራን ጎን በመቆም ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። ኢራን ደግሞ በይፋ ከአሜሪካ ጋር የነበራትን ዲፕሎማሲያዊ ግንኙነት ማቋረጧን አሳውቃለች። የአውሮፓ ህብረት በአንጻሩ የባህር ኃይሉን በመጠቀም በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራንን መርከብ ማስለቀቁ ሰምቷል። የጸጥታው ምክር ቤት ባደረገው አስቸኳይ ስብሰባ ሩሲያና ቻይና ድምፅን በድምፅ የመሻር መብታቸውን በመጠቀም በኢራን ላይ የቀረበውን የውሳኔ ሀሳብ ውድቅ አድርገው ሁለቱ ሀገራት አሁንም ለኢራን ያላቸውን አጋርነት አሳይቷል። ከ15ቱ የጸጥታው ምክር ቤት አባላት መካከል 11ዱ ለውሳኔ ሀሳቡ የድጋፍ ድምፅን ሰጥተዋል። በሌላ በኩል ፓኪስታንና ኮሎምቢያ ድምፅን ከመስጠት ታቅበዋል። የውሳኔ ሀሳቡን ለማሳለፍ ቢያንስ 9 ድምፅ ማግኘት የነበረበት ሲሆን 11 የድጋፍ ድምፅ ቢያገኝም ቋሚ አባል የሆኑት ቻይናና ሩሲያ ግን የቬቶ ድምፃቸውን በመጠቀም ሙሉ በሙሉ እንዲከሽፍ አድርገውታል። ይህ የውሳኔ ሀሳብ በመጀመሪያ አንቀጽ 7ን ተግባራዊ በማድረግ አባል ሀገራት የሆርሙዝ የባህረ ሰላጤ ለማስከፈት ወታደራዊ ኃይልን እንዲጠቀሙ ፈቃድ የሚሰጥ ነበር። ሆኖም ሩሲያና ቻይና ይህንን ሀሳብ አጥብቀው በመቃወማቸው ምክንያት ረጅም ድርድር ተካሂዶ የውሳኔው ይዘት እንዲከለስ ተደርጓል። በመጨረሻም ለድምፅ የቀረበው የተሻሻለው ሰነድም የሆርሙዝ ባህረ ሰላጤ ለንግድ መስመርነት የሚጠቀሙ ሀገራት ኃይልን ከመጠቀም ይልቅ ጥረታቸውን በመከላከል አኳኋን እንዲያስተባብሩ አጥብቆ የሚያበረታታ ነበር። ሩሲያና ቻይና ግን ውሳኔ ሀሳቡን ውድቅ ያደረጉበትን ምክንያት ሲያብራሩ ምንም እንኳን የኃይል እርምጃው ቢቀርም ሰነዱ ኢራንን የሚያወግዝበት መንገድ እጅግ ጠንከር ያለ ነው በማለት ነው። በሌላ በኩል ኢራን ከአሜሪካ ጋር ያላትን የትኛውንም አይነት ዲፕሎማሲያዊ ግንኙነቶች ቀጥተኛ ያልሆኑትን ጨምሮ አቋርጫለሁ ብላለች። ይህ የቴህራን ውሳኔ የተሰማው የአሜሪካ